ሰላም ውድ የኤፍጂ ቱቶር ቤተሰቦች፣ ዛሬ ደግሞ ኢኮኖሚክስ ግሬድ 12 ዩኒት 1 ዘ ፋንዳመንታል ኮንሰፕት ኦፍ ማክሮ ኢኮኖሚክስ የሚለውን አብረን የምናይ ይሆናል ማለት ነው። እስከ ቪዲዮ መጨረሻ ድረስ በደንብ ተከታተሉኝ። ኢንትሮዳክሽን ፍሮም ግሬድ 9 to 11 ከግሬድ 9 እስከ 11 ማለት ነው። ዩ ሜይ ሪኮል ዛት ኢኮኖሚክስ አስ ኤ ሰብጀክት ሃዝ መኒ ብራንች and its scope include a range of topic and issue. ኢኮኖሚክስ እንዴት ተምራችኋል? the subject that has many branches ብዙ ብራንች ያለው ስኮፑ ደግሞ ሰፊ የሆነ እንደ ብዙ አይነት ኢሹ ላይ የሚያጠና ሳብጀክት እንደሆነ ተምራችኋል። ስፔሲፊካሊ በተለይ ደግሞ ኢንግሬድ 9 ሪፍረንስ ዋዝ ሜድ ቱ ማክሮ ኢኮኖሚክስ ግሬድ 9 ላይ ስለ ማክሮ ኢኮኖሚክስ በደንብ ተምራችኋል። in this unit በዚህ ዩኒት ደግሞ we revisit the definition and the focus area of macroeconomics ስለ ማክሮ ኢኮኖሚክስ ዲፊኒሽኖችን እና ፎከስ ኤሪያዎችን የምናየው ይሆናል። moreover the discussion of different school of thought will help you identify the reason for the advancement of macroeconomic analysis. የተለያዩ ስኩል ኦፍ ቶት እዚህ ዩኒት ስር ስለምናይ ይሄ ደግሞ ለምን ይጠቅማችኋል? to identify reason for the advancement of macroeconomic analysis macroeconomic analysis እንዴት አድቫንስ እንደሆነ ሪዝኑን እንድታውቁ ይረዳችኋል ማለት ነው። እዚህ ዩኒት ውስጥ የምናየው የተለያዩ ስኩል ኦፍ ቶት ማለት ነው። እና ይሄ ዩኒት በስሪ ሴክሽን ይካፈላል። the first section የሚያጠናው ስለምንድን ነው? ስለ ዲፊኒሽን እንደ ፎከስ ኤሪያ ኦፍ ማክሮ ኢኮኖሚክስ በጥልቀት ያስረዳችኋል ማለት ነው። the second section examine dimension or challenge of macroeconomics ስለ ማክሮ ኢኮኖሚክስ ቻሌንጅ ኦር ዳይሜንሽን የሚያጠና ይሆናል። the second section እነዚህ ማክሮ ኢኮኖሚክ ቻሌንጅ የሚባሉት እና ኢኮኖሚክ ግሮዝ፣ ኢንፍሌሽን፣ አንኤምፕሎይመንት፣ ቢዝነስ ሳይክል እንደ ባላንስ ኦፍ ትሬድ የሚባሉትን በሴክሽን 2 በዚህኛው ዩኒት ሁለተኛው ሴክሽን የሚያጠና ይሆናል። ፋይናሊ ሰርድ ሴክሽን ሶስተኛው ሴክሽን ደግሞ ስለምንድን ነው የሚያጠናው? ኢቮሉሽን ኦፍ ማክሮ ኢኮኖሚክስ ስለ ማክሮ ኢኮኖሚክስ አመጣጥ ኢቮሉሽን እንደ ዲፍረንት ስኩል ኦፍ ቶት የተለያዩ ስኩል ኦፍ ቶት በማክሮ ኢኮኖሚክስ ላይ ያሉ ስኩል ኦፍ ቶትን በሶስተኛው ሴክሽን የምናየው ይሆናል ማለት ነው። እና ይህንን ዩኒት ሲጨርሱ ለርኒንግ አውትካም አለ። at the end of this unit you will be able to identify difference between macroeconomics and microeconomics ማክሮ ኢኮኖሚክስን እና ማይክሮ ኢኮኖሚክስን ልዩነታቸውን በደንብ ማወቅ አለባችሁ። describe the focus area of macroeconomics ፎከስ ኤሪያ ኦፍ ማክሮ ኢኮኖሚክስን በደንብ ማብራራት መቻል አለባችሁ። analyze different challenge of macroeconomics ቻሌንጅ ኦፍ ማክሮ ኢኮኖሚክስ የሚባሉትን አናላይዝ ማድረግ አለባችሁ። ዲፍረንሺየት ክላሲካል፣ ኬኔዥያን፣ ሞኔታሪስት ማክሮ ኢኮኖሚክስ እነዚህን ሶስት አይነት የማክሮ ኢኮኖሚክስ አይነቶችን እያንዳንዱን ዲፍረንሺየት አድርጋችሁ ማወቅ አለባችሁ። ኤክስፕሌን ዘ ኮንትሪቢሽን ኦፍ ዲፍረንት ስኩል ኦፍ ቶት ፎር ዘ ዲቨሎፕመንት ኦፍ ማክሮ ኢኮኖሚክስ ለማክሮ ኢኮኖሚክስ እድገት ዲፍረንት ስኩል ኦፍ ቶት የተለያዩ ስኩል ኦፍ ቶት ኮንትሪቢሽናቸው ምን እንደሆነ በግልጽ ማስረዳት መቻል አለባችሁ ማለት ነው። ይሄንን ዩኒት ተምራችሁ ሲጨርሱ እና 1.11 ላይ ምን እናያለን? ዲፊኒሽን ኦፍ ማክሮ ኢኮኖሚክስ እናያለን። ኮንቬንሽናሊ ኢኮኖሚክስ ኢዝ ዲቫይድድ ኢንቱ ቱ ምንና ምንድነው? ማይክሮ ኢኮኖሚክስ እና ማክሮ ኢኮኖሚክስ መባል በሁለት ይካፈላል ማለት ነው። ኢኮኖሚክስ የመጀመሪያው ማይክሮ ኢኮኖሚክስ ስተዲ ኢንዲቪጁዋል ዲሲዥን ሜኪንግ ቢሄቪየር ኦፍ ዲፍረንት ኢኮኖሚክ ዩኒት ኢንዲቪጁዋል ዲሲዥን ሜኪንግ በግለሰብ ደረጃ ስለ ኢኮኖሚክ ዲሲዥን ሜኪንግ የሚያጠናው ማይክሮ ኢኮኖሚክስ ነው። ዲፍረንት ኢኮኖሚክ ዩኒት ሰቻስ ሃውስሆልድ የሆነ የፋሚሊ ደረጃ ማለት ነው። ፊርም ትንሽዬ ድርጅት እንደ ገቨርንመንት መንግስታዊ የሆነ አት ዲስአግሪጌትድ ሌቭል ዲስአግሪጌትድ በሆነ ሌቭል ማለት ነው። አጠቃላይ ያልሆነ በኢንዲቪዥዋል ደረጃ የሚያጠናው ማይክሮ ኢኮኖሚክስ ይባላል። ኦን ዘ አዘር ሃንድ
ማክሮ ኢኮኖሚክስ ስለምንድን ነው የሚያጠናው ስንል it study overall or aggregate behavior of the economy እንደ አጠቃላይ ስለ ኢኮኖሚ ቢሄቨር የሚያጠናው ደግሞ ማክሮ ኢኮኖሚክስ ይባላል። ሰቻስ ለምሳሌ ኦቨራል ሌቭል ኦፍ አውትፑት፣ አጠቃላይ ምርት፣ አጠቃላይ ፕራይስ፣ አጠቃላይ እንደ ሀገር ኦር በአጠቃላይ ደረጃ ስለ ኤምፕሎይመንት የሚያጠናው ማክሮ ኢኮኖሚ ይባላል። ኢን አዘር ወርድ ማክሮ ኢኮኖሚ ስተዲ ዋት ሀፕን ቱ ዘ ሆል ኢኮኖሚ ኦር ሆል ኢኮኖሚክ ሲስተም ላይ ምን ተከሰተ አዘ ሆል ነው የሚያጠናው ማለት ነው ማክሮ ኢኮኖሚ የምንለው። እና ይሄ ማክሮ ኢኮኖሚ የምንለው it is new branch of economics relatively new branch of economics ነው that emerged ያደረገው after publication of John Maynard Keynes book entitled The General Theory of Employment, Interest, Money in 1936 ታዋቂው ኢኮኖሚስት ጆን ሚናርድ ኬን ጀነራል ቲዮሪ ኦፍ ኢምፕሎይመንት ኢንተረስት ኤንድ መኒ የሚለውን መጽሐፉን ሲያሳትም የጀመረ አዲስ የኢኮኖሚክስ ብራንች ነው ማለት ነው። The word macro is derived from Greek word macro which means large። ማክሮ የሚለው ቃል ከግሪክ ወርድ የመጣ ሲሆን ምን ማለት ነው? ላርጅ ማለት ነው። This term differ from microeconomics ይለያል ማለት ነው። ማይክሮ ኢኮኖሚክስ ፎከስ የሚያደርገው አክሽን ኦፍ ኢንዲቪዥዋል ኤጀንት ነው ብለናል። ቅድም ለመናገር እንደሞከርኩት በግለሰብ ደረጃ ስለ ኢኮኖሚ የሚያጠና ነው ማይክሮ ኢኮኖሚክስ የምንለው። ኃይል ማክሮ ኢኮኖሚክስ የምንለው ደግሞ ፎከስ ኦን ዘ ኢኮኖሚ አስ ኤ ሆል ማለት ነው። እንደ አጠቃላይ ኢኮኖሚ የሚያጠናው ደግሞ ማክሮ ኢኮኖሚክስ ይባላል። እና ፎከስ ኤሪያ ኦፍ ማክሮ ኢኮኖሚክስ ፎከስ ኤሪያ ኦፍ ማክሮ ኢኮኖሚክስ ኢዝ አግሪጌት ቢሄቨር ኦፍ ዘ ኢኮኖሚ ነው። አጠቃላይ የሆነ የኢኮኖሚ ሁኔታ ነው ማለት ነው። ፎከስ ኤሪያ ኦፍ ማክሮ ኢኮኖሚክስ ሰች አስ ለምሳሌ ኢኮኖሚክ ግሮዝ፣ ኢንፍሌሽን፣ ማክሮ ኢኮኖሚ ፖሊሲ፣ ኤምፕሎይመንት፣ ዲስትሪቢዩሽን ኦፍ ኢንካም እንደ ኢንተርናሽናል ትሬድ እነዚህ ፎከስ ኤሪያ ኦፍ ማክሮ ኢኮኖሚክስ በመባል ይታወቃሉ። በስፋት ደግሞ ቻሌንጅ የሚለው 1.2 ላይ በስፋት ስለተቀመጡ እዛ ጋር እናያቸዋለን ማለት ነው። The study of macroeconomics help us understand and try to find answer for central macroeconomic question such as እነዚህ ማክሮ ኢኮኖሚክስን ማጥናት ለምን ይጠቅማል? to understand እንድንረዳ and try to find answer መልስ እንድንፈልግለት ኦር መልስ እንድናገኝለት ለምን ለሴንትራል ማክሮ ኢኮኖሚክ ኩዌስችን መልስ እንድናገኝ ይረዳናል ማለት ነው። ማክሮ ኢኮኖሚክስን መማራችን። እነዚህ ሴንትራል ማክሮ ኢኮኖሚክ ኩዌስችን እነማን ናቸው? ፈርስት ዋን ኢዝ ዋት ፋክተር ዲተርማይን ፍሎው ኦፍ ቶታል አውትፑት ፕሮዲውስድ ኢን ኢኮኖሚ ኦቨር ኤ ታይም። የአንድ ሀገር ምርት ዘፍሎው የአንድ ሀገር ምርትን ሁኔታ የሚወስኑ ነገሮች ምንድን ናቸው የሚለውን የሚያጠናው ይሄ ጥያቄ አንዱ የሴንትራል ማክሮ ኢኮኖሚክ ኩዌስችን ነው ማለት ነው። ሃው ካን ኔሽን ኢንክሪዝ ሬት ኦፍ ኢኮኖሚክ ግሮዝ፣ ኢኮኖሚክ ግሮዝ ሬትን አንድ ሀገር እንዴት ትጨምራለች የሚለው ሌላኛው ጥያቄ ነው። ዋይ ዱ አውትፑት ኤንድ ኤምፕሎይመንት ሰምታይም ፌል፣ አውትፑት ምርትና ኢምፕሎይመንት የስራ ቅጥር አንዳንዴ ለምን ፌል ያደርጋል፣ ለምን ይወርቃል? ዋት አር ዘ ኬዝ ኦፍ ኢንፍሌሽን ናውት ካን ቢ ኮንትሮልድ፣ ኢንፍሌሽን የሚባለውን ኦር የዋጋ ንረትን የሚያስከትለው ምንድን ነው እና ይህንን እንዴት እንቆጣጠራለን? ሃው ዱ ገቨርንመንት ፖሊሲ አፌክት አውትፑት አንኢምፕሎይመንት ኢንፍሌሽን እንደ ግሮዝ፣ ገቨርንመንት ፖሊሲ እንዴት ነው ምርትን አንኢምፕሎይመንት ስራ አጥነትን፣ ኢንፍሌሽን የዋጋ ንረትን እና ግሮዝ እድገትን አፌክት እንዴት ያደርጋል? እነዚህ ላይ እንዴት ጫና ይፈጥራል ገቨርንመንት የሚያወጣው ፖሊሲዎች ማለት ነው። ሃው ካን ቢዝነስ ሳይክል ዳውንተርን ቢ ማኔጅድ፣ ቢዝነስ ሳይክል ዳውንተርን እንዳያደርግ
እንዴት ይህን ዳውንተርንን እንዴት እንቆጣጠራለን ማለት ነው። ሃው ዳዝ ዘ ዶሜስቲክ ኢኮኖሚ ኢንተራክት ዊዝ ዘ ሬስት ኦፍ ዘ ወርልድ። ዶሜስቲክ ኢኮኖሚ በአንድ ኤሪያ ላይ ያለ ኢኮኖሚ እንዴት ነው ከሌላው ዓለም ጋር ካለው ኢኮኖሚ ጋር ኢንተራክት ሊያደርግ የሚችለው፣ እንዴት ግንኙነት ሊኖረው ይችላል የሚሉት እነዚህ ሴንትራል ማክሮ ኢኮኖሚክ ኩዌስችን ይባላሉ ማለት ነው። እና ማክሮ ኢኮኖሚን ማጥናታችን ለእነዚህ ጥያቄዎች መልስ እንድናገኝ እንዲሁም እነዚህን ጥያቄዎች በደንብ እንድንገነዘብ ያደርገናል ማለት ነው። ዚስ ኩዌስችን አሁን ያልናቸው ጥያቄዎች ማለት ነው ሪሌትድ ቱ ማክሮ ኢኮኖሚክ ጎል፣ ከማክሮ ኢኮኖሚክ ጎል ጋር የተያያዙ ናቸው። ዘ ጎልስ፣ እነዚህ ጎሎች እነማን ናቸው? ኢንክሉድ አቺቪንግ ኢኮኖሚክ ግሮዝ፣ ኢኮኖሚክ ግሮዝን አቺቭ ማድረግ፣ ፉል ኤምፕሎይመንት ቅጥር ሙሉ በሙሉ ስራ ማግኘት፣ ፕራይስ ስታቢሊቲ የዋጋ መረጋጋትን፣ አስዌላስ ሪዲዩሲንግ በጀት ዲፊሲት ኦር ባላንስ ኦፍ ፔመንት ዲፊሲትን ሪዲዩስ ማድረግ መቀነስ ማለት ነው። እንደ ኢንሹሪንግ ፌር ዲስትሪቢዩሽን ኦፍ ኢንካምን ማምጣት ነው ማለት ነው በሶሳይቲ ውስጥ። እነዚህ ማክሮ ኢኮኖሚክ ጎል ይባላሉ። ዞስ ካውንትሪስ ማክሮ ኢኮኖሚክ ሄልስ ኢዝ ኤግዛማይንድ ስሩ ሰች ጎል አዝ ራይዝ ኢን ስታንዳርድ ኦፍ ሊቪንግ ሎው አንኤምፕሎይመንት ሎው ኢንፍሌሽን። ስለዚህ የአንድ ሀገር የማክሮ ኢኮኖሚ ጤንነት በእነዚህ ጎሎች ላይ የሚወሰን ይሆናል ማለት ነው። ለምሳሌ ራይዝ ኢን ስታንዳርድ ኦፍ ሊቪንግ፣ ሎው አንኤምፕሎይመንት እንደ ሎው ኢንፍሌሽን ሲኖር ማክሮ ኢኮኖሚ የአንድ ሀገር ማክሮ ኢኮኖሚ ሄልዚ ነው እንላለን ማለት ነው። ኢን ኦርደር ቱ አድሬስ ዲስ ጎል፣ እነዚህን ጎሎች ላይ ለመድረስ ደግሞ ኢትስ ኔሰሰሪ ቱ አንደርስታንድ ማክሮ ኢኮኖሚክ ቫሪያብል የሚባሉትን ደግሞ ማወቅ አለብን ማለት ነው። ዊች ሾው ዘ ስታተስ እንደ ትሬንድ ኦፍ ዘ ሆል ኢኮኖሚ። ማክሮ ኢኮኖሚ ቫሪያብል የሆል ኢኮኖሚውን ሁኔታ የሚያሳየን ነው ማለት ነው። የዚህ ቫሪያብል ኤግዛምፕል ደግሞ ለምሳሌ ጂዲፒ፣ ጂኤንፒ እንደ ኢኮኖሚክ ግሮዝ ሬት፣ ሌሎቹም አሉ መጽሐፋችሁ ላይ ቀሩ፣ እነሱንም ያዟቸው ማለት ነው። እነዚህ ማክሮ ኢኮኖሚክ ቫሪያብል በመባል ይታወቃሉ። ዘ አባቭ ሜንሽንድ ኩዌስችን the goal of macroeconomics relate to the focus area of macroeconomy as shown in table 1.1። አባቭ ያነሳናቸው ጥያቄዎች እና ማክሮ ኢኮኖሚክ ጎሎች ከፎከስ ኤሪያ ኦፍ ማክሮ ኢኮኖሚክስ ጋር የተያያዙ ናቸው ማለት ነው። እዚህ ቴብል ላይ የሚታዩት ፎከስ ኤሪያ ኦፍ ማክሮ ኢኮኖሚክስ ነው። ፎር ኤግዛምፕል ናሽናል ኢንካም፣ ኢምፕሎይመንት፣ መኒ፣ ጀነራል ፕራይስ ሌቭል፣ ኢኮኖሚክ ግሮዝ፣ ኢንተርናሽናል ትሬድ የሚባሉት ፎከስ ኤሪያ ኦፍ ማክሮ ኢኮኖሚክስ ነው። ከሴንትራል ኩዌስችን እና ጎል ኦፍ ማክሮ ኢኮኖሚክስ ጋር የተያያዙ ናቸው ማለት ነው። እና ዘ ማክሮ ኢኮኖሚክ ቫሪያብል ሰች አስ ጂዲፒ፣ አንኤምፕሎይመንት ሬት፣ ኢንፍሌሽን እነዚህ የማክሮ ኢኮኖሚክ ቫሪያብሎች ሄልፕ አስ ዲተርማይን ማክሮ ኢኮኖሚክ ፐርፎርማንስ ኦፍ ኤ ካውንትሪ የአንድ ሀገርን ማክሮ ኢኮኖሚ ሁኔታ ዲተርማይን እንድናደርግ ይረዱናል ማለት ነው። ፋክተር ዛት ሾው ፕሪዲክተብል ትሬንድስ እንደ ፓተርንስ እንደ ሃው ዘ ኢንፍሉዌንስ ዊዝ ኢች አዘር ለዚህ ያገለግሉናል ማለት እነዚህ ማክሮ ኢኮኖሚክ ቫሪያብሎች። ኢን ኮኔክሽን ዊዝ ዚስ ከዚህ ጋር ተያይዞ ኢትስ ኔሰሰሪ ቱ ኤላቦሬት ዘ ኮንሰፕት ኦፍ ጂዲፒ ስለ ጂዲፒ ማወቅ አለብን ማለት ነው። ዘ ጂዲፒ ኮንሰፕት ጂዲፒ it is defined as the measure of market value of all final good and service which are produced in a country during a year። ጂዲፒ ማለት ነው measure of market value of all final good and service ነው። ማርኬት ቫሊዩ የገበያ ላይ ያለው ዋጋ ማለት ነው። የምርትን ገበያ ላይ ያለው ዋጋ እዚህ ጂዲፒ ላይ ምንድነው ልትይዙ የሚገባው ኢን ካውንትሪ ነው። በሀገር ውስጥ የተመረተው ምርት ማርኬት ቫሊዩ ነው የሚያወጣው የሚያጠናው ኦር ሜዥር የሚያደርገው ጂዲፒ። ሶ ጂዲፒ ካልኩሌት ሲደረግ ይህንን ፎርሙላ እንጠቀማለን which is GDP is equals to summation of PI QI
ታይምስ ጊቨን እቺ ይቅርታ እዚህ ጋር እቺ የሰሜሽን ምልክት ናት። ሰሜሽን ምልክት አድርጉ። ፕራይስ አይ እንደ ኳንቲቲ የምንለው ደግሞ ኢች ፕራይስ እንደ ኢች ኳንቲቲ ተባዝቶ ሰሜሽን ሆኖ ይሄ ደግሞ ይደመራል ማለት ነው። ጂዲፒን በዚህ ካልኩሌት እናደርጋለን። ሪሌትድ ሜዥር ሌላኛው ደግሞ ጂኤንፒ ነው። which is defined as total value of final goods and a service that are produced by domestically owned factor of production in a given period of time, usually 1 year, irrespective of their geographical location. ይህም ደግሞ እንደ ጂዲፒው ነው። ዋትስ ዲፍረንስ ልዩነታቸው ምንድን ነው? ይሄኛው ኢሪስፔክቲቭ ኦፍ ዜር ጂኦግራፊካል ሎኬሽን ነው። ይሄ ድንበር አይገድበውም ጂኤንፒን። ፎር ኤግዛምፕል እዚህ ጋር ጂዲፒ ስንል ኢን ካንትሪ ብለናል። የግድ አንድ ሀገር ውስጥ መመረት አለበት። ፎር ኤግዛምፕል ጂዲፒ ሲሆን ጂዲፒ ስናጠና ኢን ካንትሪ ነው። የኢትዮጵያን ጂዲፒ የሚያናጠና ከሆነ ኢትዮጵያ ውስጥ የተመረተውን ምርት ነው ካልኩሌት የምናደርገው። ሌላኛው የምትይዙ ነገር ዱሪንግ ይር ነው። በዚህ ዓመት ኢትዮጵያ ውስጥ የተመረተን ምርት ነው ካልኩሌት የምናደርገው የኢትዮጵያን ጂዲፒ ስናወጣ። ዋይል ጂኤንፒ ስንል ደግሞ ኢትስ ሪስፔክቲቭ ኦፍ ዜር ጂኦግራፊካል ሎኬሽን ነው። ግን ምን መታየት አለበት? ዶሜስቲካሊ ኦውንድ ፋክተር መሆን አለበት የሚያመርተው ፋብሪካ። ፎር ኤግዛምፕል የኢትዮጵያ ፋክተሪ ካምፓኒ አሜሪካ ውስጥ የሚያመርት ከሆነ ጂኦግራፊካል ኤሪያው አይገድበውም። ያ የኢትዮጵያ ካምፓኒ እስከሆነ ድረስ አሜሪካ የሚያመርተው ምርት ወደ ኢትዮጵያ ጂኤንፒ ካልኩሌት ይደረጋል ኦር ለኢትዮጵያ ጂኤንፒ ይመለሳል ማለት ነው። በሌላ በኩል የአሜሪካ ካምፓኒ ኢትዮጵያ ውስጥ ፕሮዲውስ የሚያደርግ ከሆነ ያ ኢትዮጵያ ውስጥ ፕሮዲውስ የሚደረገው ለማን ጂኤንፒ ይጨምራል? ለአሜሪካ ጂኤንፒ ይጨምራል ማለት ነው። ዛትስ ልዩነታቸው ነው ማለት ነው። ጂዲፒ ሲሆን አሜሪካም ካምፓኒ ምርት፣ የኢትዮጵያም ካምፓኒ ምርት፣ የቻይናም ካምፓኒ ምርት ኢትዮጵያ ውስጥ እስከተመረተ ድረስ በኢትዮጵያ ጂዲፒ ላይ ካልኩሌት ይደረጋል። ግን ጂኤንፒ ሲሆን ደግሞ አሜሪካም ሆነ ምርት፣ ቻይናም ሆነ ምርት ኦር ኮሪያም ሆነ ምርት የኢትዮጵያ ካምፓኒ እስከሆንክ ድረስ ለኢትዮጵያ ጂኤንፒ ይጨመራል ማለት ነው። ዛት ኢዝ ዘ ዲፍረንስ። ይሄ ነው ልዩነታቸው። ጂዲፒ እንደ ጂኤንፒ አር ፋንክሽናሊ ሪሌትድ የሆኑ ነገሮች ናቸው በፈንክሽንም እና ጂኤንፒ ኢኳልስ ቱ ጂዲፒ ፕላስ ኔት ፋክተር ኢንካም ሂር ኤንኤፍአይ ዲኖትስ ኔት ፋክተር ኢንካም ማለት ነው። ዚስ ኢዝ ኢንካም ሪሲቭድ ፍሮም አብሮድ which is equals to income received from abroad by country citizens less factor income paid for foreigner abroad. ኔት ፋክተር ኢንካም የምንለው ከውጭ ያገኘነው ኢንካም ማይነስ ወደ ውጭ ያወጣነው ፔመንት ማለት ነው። ዛትስ አሁን ኤግዛምፕል ለማንሳት እንደሞከርኩ የኢትዮጵያ ካምፓኒ አሜሪካ ሆኖ አመረተ። ከዛ ለኢትዮጵያ ጂኤንፒ ወደ ኢትዮጵያ ላከ። ይሄ ኢንካም ሪሲቭድ ፍሮም አብሮድ ነው አይደለ? ደግሞ የአሜሪካ ካምፓኒ ኢትዮጵያ ሆኖ አመረተ። ያንን ምርቱን ለአሜሪካ ጂኤንፒ ላከ። ይሄ ደግሞ ኢንካም ፔድ ፎር ፎሬነር ነው፣ ወደ አሜሪካ ሄደ። ስለዚህ ከአሜሪካ ወደ ኢትዮጵያ የተላከልንን ኢንካም ማይነስ ከኢትዮጵያ ወደ አሜሪካ የተላከውን ፔይመንት ምን ይባላል? ኔት ፋክተር ኢንካም ይባላል ማለት ነው። ሌላው ጂዲፒን ኦር ጂኤንፒን ካልኩሌት ለማድረግ 3 አፕሮች እንጠቀማለን። ዘ ፈርስት ዋን ኢዝ ፕሮዳክት አፕሮች፣ ዘ ሰከንድ ኤክስፔንዲቸር አፕሮች፣ ዘ ሰርድ ዋን ኢዝ ኢንካም አፕሮች እንላለን ማለት ነው። ዘ ፈርስት ዋን product approach and here the GDP is calculated by adding the market value of
all market value of goods and the service that are currently produced by each sector of the economy። ፕሮዳክት አፕሮች የምንለው ጂዲፒ በፕሮዳክት አፕሮች ካልኩሌት ሲደረግ እንዴት ነው? አዲንግ ዘ ማርኬት ቫሊዩ ኦፍ ኦል ጉድ ኤንድ ሰርቪስ ዛት ከረንትሊ ፕሮዲውስድ ገበያ ላይ የምርት ዋጋ ያለው ገበያ ላይ ያለውን የምርት ዋጋ የሁሉንም ምርት ዋጋ ካልኩሌት እናደርጋለን። ገበያ ላይ የደረሰውን ምርት ብቻ እንዚስ ማወቅ ያለባችሁ መያዝ ያለባችሁ ነገር ኦንሊ ዘ ቫሊዩ ኦፍ ፋይናል ጉድ ኤንድ ሰርቪስ ነው። ገበያ ላይ የደረሰውን ምርት ብቻ ነው ካልኩሌት የምናደርገው። ይህም ለምንድን ነው? ደብል ካውንቲንግን ለመቀነስ ኦር ደብል ካውንቲንግ እንዳይፈጠር ገበያ ያለውን ቫሊዩ ብቻ ነው ካልኩሌት የምናደርገው ማለት ነው። ይሄ እንዴት ነው? ፎር ኤግዛምፕል የሆነ ዳቦ የሚያመርት ካምፓኒ አለ ብንል ዳቦ ለማምረት የስንዴ ወጪ ያለበት፣ የማሽነሪ ወጪ ያለበት፣ የሰራተኛ ወጪ ያለበት አይደለም። ግን እኛ እዚህ ውስጥ ካልኩሌት የምናደርገው ፕሮዳክት አፕሮችን ስንጠቀም ወጥቶ ገበያ ላይ የሚሸጠውን ዳቦ ዋጋ ብቻ ነው። የሰራተኛ ዋጋ ካልኩሌት አይደረግም። የማሽነሪ ዋጋ ካልኩሌት አይደረግም። የስንዴ ዋጋ ካልኩሌት አይደረግም። ለምን? ደብል ካውንቲንግ እንዳይፈጠር ነው ይሄንን የምንጠቀመው። ሶ ፕሮዳክት አፕሮች ኦር ቫልዩ አድድ አፕሮች የምንለው ደብል ካውንቲንግን ለመቀነስ በዚህ መልኩ ነው ካልኩሌት የሚደረገው ማለት ነው። ዘ አዘር ዋን ኢዝ ኤክስፔንዲቸር አፕሮች ነው። ሂር ጂዲፒ ኢዝ ሜዠርድ ባይ አዲንግ ኦል ኤክስፔንዲቸር ኦን ፋይናል ጉድ ኤንድ ሰርቪስ። ይህ ደግሞ ወጪያችንን ነው አድ የምናደርገው። ኦል ኤክስፔንዲቸር ባይ ኦል ሴክተር ኦፍ ኢኮኖሚ የወጣውን ወጪ ሳም አፕ ኦር በመደመር ነው እዚህ ጋር ጂዲፒን የምናሰላው ማለት ነው። እነዚህም ወጪዎች ምንን ያጠቃልላል? ፎር ኤግዛምፕል ኮንሰምፕሽን ኦፍ ሃውስሆልድ ፐርሰናል ኮንሰምፕሽን፣ አንድ ሰው ለቤተሰብ ፍጆታ ያዋለውን ወጪ ፕላስ ዶሜስቲክ ኢንቨስትመንት ላይ የዋለው ወጪ ፕላስ ገቨርንመንት ፐርቼዝ ኦፍ ጉድ ኤንድ ሰርቪስ ፕላስ ኔት ኤክስፖርት፣ እነዚህ ተደምሮ ጂዲፒ ይሰላል ማለት ነው በኤክስፔንዲቸር አፕሮች። The third one is income approach. In this approach, GDP is calculated by adding all the income occurring to all factor of production used in producing the national output. ይሄ ደግሞ ኢንካም ኦከር ፎር ፋክተር ኦፍ ፕሮዳክሽን የሆነ ጥሬ ዕቃ ለሚያቀርብ ሰው የገባው ኢንካም ገቢ ካልኩሌት ኦር አድ በመደረግ የሚሰላ የጂዲፒ ስሌት አፕሮች ነው ኢንካም አፕሮች የሚባለው። ዘን ዘ ጂዲፒ ሰም ኦፍ ኢንካም ቱ ዘ ኦነር ኦፍ ፋክተር ኦፍ ፕሮዳክሽን። ሰም ኦፍ ኢንካም ነው የኢንካም ድምር ነው ማለት ነው ጂዲፒ በኢንካም አፕሮች። ለማን ነው? ለኦነር ኦፍ ፋክተር ኦፍ ፕሮዳክሽን የጥሬ እቃ ለሚያቀርበው ሰውዬ የሚገባ ገቢ በመደመር የምናሰላው ነው። ኢን ዘ ፎርም ኦፍ ማት ነው የሚገባለት ፎርም ኦፍ ዌጅ እንደ ሳላሪ ገቢ ይገብለታል ለኦነር ኦፍ ፋክተር ፕሮዳክሽን። ኢን ዘ ፎርም ኦፍ ሬንታል፣ ኢን ፎርም ኦፍ ኢንተረስት ኢንካም እንደ ኢንፎርም ኦፍ ፕሮፊት ሊገባለት ይችላል ለዚህ ለኦነር ኦፍ ፋክተር ኦፍ ፕሮዳክሽን ማለት ነው። ስለዚህ በኢንካም አፕሮች ጂዲፒ የምናሰላው ኢንካም ለኦነር ኦፍ ፋክተር ኦፍ ፕሮዳክሽን የገባውን ገቢ በመደመር ነው የምናሰላው ማለት ነው። ሌላኛው በጂዲፒ ስር የምናየው ነገር ቱ ታይፕ ኦፍ ጂዲፒ አሉ። ኖሚናል ጂዲፒ እና ሪል ጂዲፒ ነው። ኖሚናል ጂዲፒ የምንለው ሚዠርድ ኢን አክቹዋል ማርኬት ፕራይስ ነው። አክቹዋል ማርኬት ፕራይስ በዚህ ሰዓት ገበያ ላይ ባለው ዋጋ ነው ጂዲፒን ስናሰላ ኖሚናል ጂዲፒ የሚባለው። አሁን ላይ ባለው ዋጋ ስናሰላ ኖሚናል ጂዲፒ ይባላል። ሪል ጂዲፒ የምንለው ደግሞ ካልኩሌትድ ኢን ኮንስታንት ፕራይስ ባይ ቴኪንግ ቤዝ ይር፣ አንድ ቤዝ ይር በመውሰድ ሌላውን አመት በዛው ላይ ሆነን ስናሰላ ደግሞ ሪል ጂዲፒ ይባላል ማለት ነው። ፎር ኤግዛምፕል 2016ን ቤዝ ይር አድርገን ወስደን የ2017ንም
ስናሰላ ይሄ ሪል ጂዲፒ ይባላል ማለት ነው። ኦኬ ቤተሰቦች ለዛሬ ያዝኩት ቪዲዮ እዚህ ላይ ያበቃል። ቻናላችን ኤፍጂ ቱቶርን ሰብስክራይብ በማድረግ ቻናላችንን እንድታሳድጉ ጥሪዬን አቀርባለሁ። ይህን ቪዲዮ ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁም ሼር በማድረግ ተባበሩን እያልኩኝ በዚህ ላይ ያበቃለሁ። ባይ ባይ።